እንዴት ናችሁ የተወደዳችሁ ክቡራትና ክቡራን ቤተሰቦቼ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ሰሞኑን እንግዲህ ኤስኤስዲ እና ዊንዶውስ 11 አፕዴት ላይ በተመለከተ በርካታ ነገሮች እየሰማችሁ እንደሆነ አልጠራጠርም። ኤስኤስዲ ፌል አረገ የሚሉ ሰዎች እየበዙ ነው። ምክንያቱ ምንድነው? ለምን የሚለውን እንፈትሸው። እንግዲህ ኤስኤስዲ ፌል እያደረገባቸው ያሉ ሰዎች ምን አይነት ሰዎች ናቸው የሚለውን ከማንሳቴ በፊት እስኪ በኮመንት ላይ የምትመልሱልኝ አንድ ጥያቄ ላስቀምጥ። ዊንዶውስ 11ን እየተጠቀማችሁ ነው ከሆነ ከኤትስ ጀነሬሽን በፊት በባይፓስ ወይስ ደግሞ ከኤትስ ጀነሬሽን በኋላ በኦፊሻል የሚለውን ለእናንተ ልተው፣ ኮመንት ላይ አሳውቁኝ። ታዲያ ችግሩ ምንድነው የሚለውን እናንሳ። የማይክሮሶፍት የቅርብ ጊዜ የፕራይቬሲ አፕዴቶች እንግዲህ ሲስተሙ ላይ ከፍተኛ የሆነ ቴሌሜትሪ ጨምረዋል ማለት ነው። በዚህ ምክንያት ኤስኤስዲ ላይ ሪድ እና ራይት ወይም ደግሞ ዳታ ፕሮሰሲንግ በከፍተኛ ሁኔታ እንዲበዛ አድርጓል። በዚህም ምክንያት የቅርብ ጊዜ ያልሆኑ ኮምፒውተሮችና የቆዩ ኤስኤስዲዎች ይህንን መቋቋም እያቃታቸው ከመምጣቱ ጋር ተያይዞ የቀስ በቀስ ፌለር ወይም ደግሞ አክሲደንታል ፌለሮች እየተከሰተባቸው ይገኛል ማለት ነው። ታዲያ ለዚህ ምን መደረግ አለበት የሚለውን እናንሳ። 3 ነጥቦችን ልስጣችሁ። የመጀመሪያው የኤስኤስዲ ጤንነትን መፈተሽ። ክሪስታል ዲስክ ኢንፎ የሚባል አፕሊኬሽንን በማውረድ የኤስኤስዲውን ጤንነት ይፈትሹ። ጉድ ስቴት ላይ መሆኑን ማወቅ የመጀመሪያው ብልህነት ነው። ቴሌግራም ላይ ያዋሉ አፕሊኬሽኑን ሼር ለማድረግ ሞክራለሁ። ሌላኛው ፔጅ ፋይል ወይም ደግሞ ቨርቹዋል ሜሞሪ፣ ሲስተሙ ኤስኤስዲ ላይ የሚጽፈውን ወይም ደግሞ ሪድ እና ራይት የሚያደርጋቸው ፋይሎች መገደብ። ይሄም ሌላኛው ወሳኝ የሆነው እርምጃ ነው ማለት ነው። ሶስተኛው ደግሞ ማኑዋል ኦፕቲማይዜሽን ነው። ዊንዶውስ በራሱ የሆነ ኦፕቲማይዜሽን አውቶማቲክ ኦፕቲማይዜሽን ቢኖረውም እናንተ ግን በሳምንት አንድ ጊዜ ማኑዋሊ ኦፕቲማይዝ ማድረግ አትርሱ። እነዚህን 3 ነገሮች የምታደርጉ ከሆነ ሃርድ ዲስካችሁ በድንገት ፌል ከማድረግ ይቆጠባል። ታዲያ ይህንን የተመለከቱ ዜናዎችን እንዲሁም ደግሞ አዳዲስ መረጃዎችን የምትፈልጉ ከሆነ ይህንን አካውንት ፎሎ ማድረግ፣ ቪዲዮዎችን ላይክ ማድረግ፣ ሼር ማድረግ አትርሱ። ይህ ቪዲዮ መቼ እንደሚጠቅማችሁም ስለማይታወቅ ፌቨሬት ማድረግ አትርሱ። አመሰግናለሁ።